የኑሮ ውድነት እንዳለ ሆኖ ይሄ መንግስት የሚያስመሰግነው አንዱ ትልቁ ነገር ሊጠፋ የነበረው ታሪክ በጥቂቶች ሊጠፋ ደብዝዞ የነበረው የኢትዮጵያ ታሪክ ባይጠፋም ደብዘዝ ብሎ የነበረውን የኢትዮጵያን ታሪክ በታሪክ ሰንዶ በአድዋ ሙዚየም በቆንጆ ታሪክ ተሰንዶ እዛው የሚኒሊክ ሐውልት ያለበት እዛው አካባቢ መሰራቱ በራሱ በጣም የሚደነቅ ነው። በእንደዛ በሚያምር መልኩ ይጠፋል የተባለውን እንደውም አሳምሮ አዘጋጅቶ የብሔር ብሔረሰቦችን ታሪክ በዚህ ልክ አሳምሮ ማቅረቡ ይሄ መንግስት በጣም ከሚያስመሰግነው አንዱ ነው። ዶክተር አብይና አማካሪዎቻቸውን እኔ በዚህ አድንቄያቸዋለሁ። ከማደንቃቸው ነገር አንዱ ብዙ ነገሮች አሉ። አንዱ በጣም ሊደነቅና ሊመሰገን ይገባል። መቼም ማመስገንና ማድነቅ እንደው ልምዱ ብዙ የለንም። ያው መጥፎ ነገሮችን ነው በባትሪ የምንፈልገው የምናሳድደው። ጥሩ ነገር ብናመሰግን እኮ ጌታ የሚረዳን ነበረ። ስለዚህ ሌላው ነገሮች ክፍተቶቹ ያው ህዝብ ቅር የሚላቸውም የሚለንና መማረር ያለባት ነገር እንዳለ ሆኖ የኑሮ ውድነቱ ለምሳሌ ይሄ ነገር ደግሞ በጣም አንዱን ብቻ ልጥቀስ ብዬ ነው። መጪውን የአድዋ ድል በዓል በማስመልከት ይህ ነገር በጣም የሚያስመሰግነው ነው። ይሄ መንግስት ታሪክን እንዲህ አጋኖ ፍርጥ ቁልጭ አድርጎ በደንብ በማስረጃ አስቀምጦ ፍንትው አድርጎ ማስቀመጡ ለመጪው ትውልድ ቢያንስ መጪው ትውልድ እንኳን ይማርበታል። ለታዳጊዎች በጣም ጥሩ ነው። የሀገር ፍቅርን ምንን ያሳያል። ኢትዮጵያን ማን እንደሆነች ቁልጭ አድርጎ ያሳያል። ከዛ ውጪ ደጃዝማች ኡመር ሰመተር ለምሳሌ ትምህርት ቤት ነው አለ። አዎ መርካቶ። ስለ ደጃዝማች ኡመር ሰመተር በደንብ ታሪክ የምታውቁ በሚዲያ ላይ ብዙ ሲነገር ስላላየሁ ነው። ምክንያት ማለት እኔ ያላጋጠመኝ ሊሆን ይችላል። ግን በተለይ ስለ ደጃዝማች ኡመር ሰመተር እና መሰሎቻቸው ቢተረክልን ቢነገር እውነታው ምን ጀብዱ እንደሰሩ ብዙ ሙስሊሞች ተሳትፈዋል በብዛት አድዋ ድል ላይ። ከነዛ ውስጥ አንዱ መሰሉኝና ነው። ስለዚህ ማብራሪያ ቢሰጥበት በሚዲያ ላይ ጥሩ ነው። በደንብ ቢብራራ ስለሳቸው ታሪክ ጀግንነታቸው ቢብራራልን በደንብ ለትውልድ ቢነገር ስለ ደጃዝማች ኡመር ሰመተር